ሰላም ሰላም፣ እንዴት አመሻችሁ? እንዴትስ ቆያችሁ? እንዴትስ አደራችሁ? ውድ ተመልካቾቼ ዛሬ ከልጅነቱ የአርሰናል ወዳጅ ሆኖ ያደገው ስለ ዊሊያም ሳሊባ አጭር ህይወት ታሪክ ይዤላችሁ መጥቻለሁ። መካከለኛ የኑሮ ደረጃ ካላቸው ቤተሰቦች የተወለደው ዊሊያም ሳሊባ እንደ ማንኛውም ታዳጊ በፓሪስ በምትገኝ ቦንዲ መንደር ውስጥ መንገድ ላይ ኳስ እየተጫወተ ነው ያደገው። በሳሊባ የእግር ኳስ ህይወት ላይ ትልቅ ለውጥ ያመጣው የኪሊያን ምባፔ አባት ዊልፍሬድ ምባፔ ነው። የኪሊያን ምባፔ አባት ዊልፍሬድ ምባፔ ዊሊያም ሳሊባን በ6 ዓመቱ መንገድ ላይ ሲጫወት ነበር ለመጀመሪያ ጊዜ የተመለከተው። በቦንዲ መንደር ኪሊያን ምባፔ ሳይቀር የመጀመሪያ እግር ኳስ ህይወት ስልጠና የጀመረበትን የቦንዲ አካዳሚን ሳሊባ በዊልፍሬድ አማካኝነት መቀላቀልም ችሏል። ከኪሊያን ምባፔ ጋር በአንድ ትምህርት ቤት በመማር እድገቱን ያደረገው ዊሊያም ሳሊባ 13 ዓመት ሲሞላው ቦንዲ አካዳሚን በመልቀቅ ሞንትፌርሜልን ተቀላቅሏል። ከ2 ዓመታት የሞንትፌርሜልን ቆይታ በኋላ የሴንት ኤቲየን ከ17 ዓመት በታች ቡድን በመቀላቀሉ ይታወሳል። በሴንት ኤቲየን ጥሩ ጊዜ ማሳለፍ በመቻሉ በ17 ዓመቱ የመጀመሪያውን ፕሮፌሽናል ኮንትራት ከሴንት ኤቲየን ጋር ተፈራርሟል። በመጀመሪያ ዓመት የሴንት ኤቲየን ቆይታው የመድፈኞቹና የቶተንሃምን ትኩረት የሳበው ዊሊያም ሳሊባ በ27 ሚሊዮን ፓውንድ አርሰናልን ተቀላቅሏል። ሳሊባ ፊርማውን ለአርሰናል ቢያኖርም ለአንድ የውድድር ዓመት በውሰት ውል በዚያው በሴንት ኤቲየን ቆይቷል። የውሰት ውልን ጨርሶ ወደ አርሰናል የመጣው ዊሊያም ሳሊባ ዋናውን ቡድን ቢቀላቀልም ብዙም ሳይቆይ የአርሰናል ከ23 ዓመት በታች ቡድን ውስጥ እንዲካተት ተደርጓል። ከዚያ በመቀጠል ሌኒስ እና ማርሴ በውሰት ከተጫወተ በኋላ በ2022-2023 የውድድር ዘመን የአርሰናል ዋናውን ቡድን መቀላቀል ችሏል። ለአርሰናል ፊርማውን በማኖር በትንሽ ጊዜያቶች ልዩነት አባትና እናቱን በሞት ያጣው ዊሊያም ሳሊባ ጥሩ ህይወት ለማሳለፍ ዓመታትን ጠብቋል። ገና ህልሙን መኖር ከመጀመሩ የሚወዳቸውን እናትና አባቱን በሞት ቢያጣም ስራውን በታታሪነት ይከውን ነበር። ዊሊያም ሳሊባ የውሰት ውሉን አጠናቆ ወደ አርሰናል በመመለስ በዋናው ቡድን የመጀመሪያ ጨዋታውን በ2022 በፕሪሚየር ሊጉ ማድረግ ችሏል። በሚኬል አርቴታ ስር ድንቅ ብቃት እያሳየ የሚገኘው ዊሊያም ሳሊባ የዘንድሮውን ጨምሮ ባለፉት ዓመታት አርሰናል የዋንጫ ተፎካካሪ እንዲሆን ትልቁን አስተዋጽኦ አበርክቷል። በምባፔ አባት ምክርና የእግር ኳስ እርዳታ ያደረገው ሳሊባ አሁን በትራንስፈር ማርኬት መሰረት በዚህ ወቅት 90 ሚሊዮን ዩሮ ዋጋ የሚያወጣ ተጫዋችም ሆኗል። በዚህም ዊሊያም ሳሊባ ዓለም ላይ ካሉ ውድ የመሃል ተከላካዮች መካከል ቀዳሚው ነው። የፈረንሳይ ዋናውን ብሔራዊ ቡድን ከፈረንጆቹ 2022 ጀምሮ